ያው ምን ችግር አለው? አብርሃም ትናንትና እኮ አንተ ብዙ ነገር መወሰን የምችል ልጅ አብርሽ ራሱ ተጃጃለ እኛ ላይ ነው ሙድ እየያዘ ያለው ሰማን በራስ ነው ብዙ ነገር አሁን እንግዲህ ሀብሉ ያወለቁት ነው ማለት ነው። እንግዲህ ከሩታ ደብቆ አምጥተውት ሀብሉ ያስለቁት ነው። እንግዲህ ሀብሉ ካወጡ በኋላ እንግዲህ አብርሽ እንግዲህ ወደ ድሮ ማንነቱ ከተመለሰ ማለት ነው ሀብሉ ላይ ችግር አለ ማለት ነው። ሀብሉ ላይ ችግር አለ ማለት ነው። እንደ ጋይስ እንደዚህም ይሆናል እንደ እንደዚህም ይቻላል እንደ እንደዚህ ይቻላል ወይ? እንደዚህ መሆን ይቻላል ወይ? እኔ አሁን የጨነቀኝ አብርሽ በስኪ ሀብሉ መተት ተሰራበት፣ ሀብሉ ሩታ መተት ሰራችበት እየተባለ ነው አይደል እንዴ? እስካሁን ሀብሉ ይውጣና እስኪ እንየው እውነትም መተት ተሰርቶበት ይሁን። ዳኒ በጣም አሽቀብጧል፣ ቡዜ ማሽቀብጣለች። እስኪ አሁን ሀብል ተብሏል። እንግዲህ ሀብሉ ሲወልቅ ደግሞ እስኪ ያብርሽ ማንነት እናየዋለን። ብቻ ሆነ ቀረም ብቻ ተጃጅሉብናል። ጭራሽ እኮ በቃ የ2 አመት ህጻን ልጅ እኮ ነው የሆነው አብርሽ። እንደዚህ ሆኖ እኮ አያውቅም አብርሽ። እኔ ይሄው 4 አመቴ አብርሽ ሩታ ስከታተል 4 አመቴ እንደዚህ ሆኖ እኮ አያውቅም። እንደዚህ ተጃጅሎ አያውቅም። ግን ምን አይነት ነገር ነው ያመጡብን? ደሞ መቶ ሲገባሽ ሀገር ነው ቁጭ በል በሳይ ለምን ጊዜ ምንድነው አብርሽ ቆርቡታል ቁጭ በል አብርሃም አረ ቁጭ ቆይ እየተራስ ነው ገባህረለ የምትወዳት ልጅ ነበረች ገባህረለ አሁን አይ አሁን ታውት በቃ እሺ ቢያንስ ተቀመጥሽ በቃ ችግር የለውም አረፈ በልሽ ይቀመጥ እንድትጫወት አሁን ጀፍቼ ቁጭ በል አብርሽ ግን ማለት ነው ሀብሉ ወልቆ ያው ነው ሀብሉ ማለት ነው አስወልቀውለት። አብርሽ ግን ያው ነው። ዋው ያው ነው። እስኪ አሁን መተት ስትሉ የነበራችሁ ልጆች አላችሁ። መተት ስትሉ የነበራችሁ ልጆች የት አላችሁ ውዴ? በመስቀል እኮ መተት አይሰራም እኮ በመስቀል መተት አይሰራም። እንዴት ሊሰራ ይችላል? ስለዚህ ይሄው አብርሽም ያው ነው። ብቻ መጨረሻው አሳያችኋለሁ። ልጅን በልትና እኮ አይደለም ሩታም ትመጣለች ልውሌም ይመጣል እና በቃ 1 2 ቀን 3 ቀን ብቻ እዚህ ትሆናለህ ከኛ ጋር ነው ያለ። ችግር የለውም እኮ አንተ የምትፈልገው ነገር ሁሉ ይደረግልሃል። ሩታም ትመጣለች፣ አንተ የፈለግከው ነገር ይደረግ። ዝም ብለህ ጠይቅ ብቻ በቃ የምትፈልገው ይደረግልሃል። አሁን አንተ አትጨናንቅ፣ ፈታ በል። እዚህ መምጣት ደግሞ ሩታም ትመጣለች። አብርሽ ደግሞ በሚገርም ሁኔታ አሁንም ሩታ እያለ ነው፣ አሁንም ልጄ እያለ ነው። እቤቴ ሊሄድበት እዚህ ቤት እኔ ምን አለኝ? እዚህ ቤት ምን ጉዳይ አለኝ? ሚስቴ ጋር ሊሄድ ልጄ ጋር ሊሄድ እያለ ነው። ይሄው ተመልከቱት። በቃ የድሮ አብርሽ ማለት ነው። የድሮ አብርሽ በቃ ከአመት በፊት ምናቀው አብርሽ ምንም አልተቀየረም። በቃ የበፊቱ አብርሽ ነው። የበፊቱ አብርሽ በቃ በፊት ምናቀው የዛሬ 3 አመት የዛሬ 4 አመት የምናቀው አብርሽ ነው። እሺ አመት ሁሉ ጥሩ ነገር ላይ አልነበረም። አሁን ግን ይኸው ወደ ራሱ ተመልሷል። መጀመሪያ ደረጃ እህት ቤት ማለት የመጣው አብርሃም፣ ከዛ ባለፈ ደግሞ መጀመሪያ የነበረው ማንነት ወደ ተመልሷል ማለት ይቻላል። በራሱ የሚመራው አብርሃም፣ ራሱን የሚያዳምጠው አብርሃም፣ እህቱን የሚያከብረው አብርሃም፣ በየጊዜው እህቱን የሚጠይቀው አብርሃም፣ ሄርሜላን የሚወዳትን አብርሃም ተመልሷል ብዬ አስባለሁ። ገባህ አይደለ? ከዛ ባለፈ አይሰማሽም ሄርሜላ አይሰማሽም። በቃ ተዩ እሺ ችግር የለውም። ኤቭሪ እንቅስቃሴዎች በራስ ነው የምትራመደው። ለምሳሌ መኪናም ሆነ ሁሉም ነገር ራስ ነው የምትነዳው። ገባህ አይደል? ስራህን በስትክክል ትሰራለህ። ግባ ውጣ የሚልክ የለም። ራስህ ማለት እንደመጀመሪያ ተንቀሳቀስ። አሁን ከዛ ጋር ቁጭ ብለህ ልዑሌም መምጣት ይችላል። ቤተሰብ ጊዜ ማሳደግ ትችላላችሁ። አሁን የልጅህ እናት ናት። ገባህ አይደል? ግን ደግሞ አሁን እኔንም በደንብ ለእኔም ጊዜ መስጠት አለብኝ ብዬ አስባለሁ አይደል?
ወይም ደግሞ አንተ ባልነበርክ ሰዓት አንተ የሆነ ቀልብክ ትክክል ባልነበረ ሰዓት የማናገር ብዙ ነገሮች ስላሉ ወደ ቀልብ ስለተመለስ በጣም ደስ ብሎኛል። እግዚአብሔር ነው። ከዛ ምናልባት ስለ ራበህ ሊሆን ይችላል እነዚህ እያወራ ያለው። ምሳ እንበላለን። ከዛ በኋላ ደግሞ እኔም ቤት ትመጣለህ አይደል? የተወሰነ ጊዜ በደንብ ሰላም ሲሆን፣ ኧረ ፕሊስ ልቀቁት፣ አብርሽ ልቀቁት። አሰራችሁት እኮ ልቀቁት። በቃ የ3 አመት ልጅ የ2 አመት ልጅ እኮ አስመሰላችሁት። በቃ ልቀቁት። ወደ ቤቱ መሄድ ነው የሚፈልገው። ምን ሆናችኋል እናንተ? አንተ ዳኒ የምትባለው ሰውየው መልሰው አብርሽን ያመጣኸው አንተ ነህ። ወደ ሩታ መልሰው ብዬሃለሁ። እሺ አብርሽ ያምር ነበር እኮ ከማማሩን በላይ ደግሞ ስጦታ ማረም እንዴት ታውቀዋለህ? አንቺ ምንም አይነት ስጦታ አያስፈልግም። እነ ሩታም ስላልፈለጉ አውጥተው ጥለውታል። ሩታ ስጦታ ስትሰጥ ተቀበለ። እስካሁን ይዘዋል አይደለ? ሀብሉንም አታውልቁብኝ እያልክ ነበር። የሩታ ስጦታ ሄርሜላ ሲሆን ለምን እንደምታውልቀው? ሄርሜላ ምንም ነገር አያስፈልግም አንተ ላይ ብለውኛል እነሱም። እኔም አውልቄ ሰጥቻቸዋል። እነሱ በነገራችን ላይ ማለት ነው ሄርሜላ የሰጠችው ሰዓት አብርሽ አሁልቆ ቆሻሻ ውስጥ ጨምሮታል። ያንቺ የሆነ ነገር ምንም ነገር አያስፈልገኝም ብለዋል ማለት ነው። እና ስለዚህ ይሄው አብርሽ ወደ ቤቱ ሊሄድ ነው። ሄርሜላ ደግሞ በጣም ቅር ብሏታል። በጣም ማለት ነው። ሰዓቱ ለምን አወለክ ምናምን ብላ እየከሰሰችው ነው። ምንም ደስ አላላትም። ሰዓቱ ተቀይረዋል። የሄርሜላ ሰዓት እንግዲህ አይደለም ይሄ ሰዓት ያረገው የራሱ ሰዓት የበፊት ሰዓቱ ነው። ስለዚህ አብርሽ ወደ ድሮ ማንነቱ ተመልሷል። ማሻአላ ደስ ይላል። ወደ ድሮ ማንነቱ ከተመለሰ በጣም ደስ ይላል። በጣም ስለዚህ ጥሩ ነው። ወደ ሚስቱ ወደ ልጁ ከተመለሰ ጥሩ ነው፣ ደስ ይላል። በቃ ከዚህ በላይ አታስጨንቁት። በቃ ፕሊዝ ከዚህ በላይ አታስጨንቁት። እሺ ልጁ እንደውም ተረጋግቶ እንዲኖር አንድ ቦታ ተረጋግቶ እንዲኖር በቃ ጸሎት ነው ማድረግ ያለባችሁ።